Shalom, you will see the glory of God. የእግዚአብሔርን ክብር ታያላችሁ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 29 ጀምሮ ኢየሱስም በአልዓዛር መቃብር ላይ በተገኘ ጊዜ ድንጋዩን አንሱታል። የሞተው ሚስት ማርታ እንደዚህ አለች፣ ከሞተ እኮ 4 ቀን ሆኖታል። በዚህ ሰዓት እንዴት ድንጋይ እናነሳለን አለች። ኢየሱስ አንድ ነገር ተናገራት። ብታምኚስ የእግዚአብሔርን ክብር እንዲታይ አልነገርኩሽምን አላት። አሁን 4 ቀን ያለችበትን ምክንያት ልንገራችሁ። አንድ ሰው ከሞተ እስከ 3 ቀን ይነሳል ተብሎ በአይሁዳውያን ሥርዓት ይጠበቃል። 4ኛ ቀን ማለት የሚገርማችሁ የመጨረሻ ቀናቸው ነው። እድርተኛ የተበተነበት፣ ድንኳን የተነቀለበት፣ ሁሉም ነገር ያለቀበት፣ ኑዛዜ ሁላ የሚወረስበት፣ እያንዳንዱ ነገር የሚያበቃበት ቀን ነው። በዚህ ባለቀ ሰዓት ላይ አምላክ ከቻለ ዛሬ በጌታ በኢየሱስም ሊጸልይላችሁ። ከዚህ በኋላ ተስፋ የለም፣ ከዚህ በኋላ አልቋል፣ ከዚህ በኋላ አብቅቷል፣ ምንም አይነት ተስፋ የለኝም በምትሉት ጉዳይ ላይ እናገራለሁ። በኢየሱስም የእግዚአብሔርን ክብር ታያላችሁ። በዛ ባለቀ ጉዳያችሁ ላይ የአምላክ የእግዚአብሔር ክብር ይገለጣል። ባበቃችሁ ጉዳይ ላይ የእግዚአብሔር ክብር ይገለጣል። የመጨረሻ ነው በምትሉት ጉዳይ ላይ የእግዚአብሔር ክብር ይገለጣል። ተስፋ በቆረጣችሁበት በማንኛውም ጉዳይ ላይ የእግዚአብሔር ክብር ይገለጣል። 4 ቀን ሆኖታል አለች። 4 ቀን ማለት የእግዚአብሔር ቃል ደግሞ ሲናገር እንደዚህ ይላል፣ 1000 ቀን በአንተ ዘንድ እንደ 1 ቀን፣ 1 ቀን እንደ 1000 ቀን ይላል። ቀናቶች የተሰጡት ለሰዎች ናቸው። ለእግዚአብሔር ረፈደ፣ ትላንት፣ ዛሬ፣ ነገ የሚባል የለም። he is the same። እሱ ያው ነው። በየትኛውም ሰዓት በየትኛውም ጊዜ እሱ ትላንት የሚባል ጊዜ የለውም፣ ነገ የሚባል ቀን የለውም። ሁሉም ያው ነው። ቢኮዝ ጨለማ በአንተ ዘንድ ከቶ አይጨለምም ይላል። ዛሬ ሊጸልይላችሁ ከዚህ ሰዓት ጀምሮ በኢየሱስም የእግዚአብሔርን ክብር ታያላችሁ። የሆነ ነገር ቆየባችሁ አይደል? ዘገየባችሁ አይደል? ረፈደባችሁ አይደል? ሊጸልይላችሁ ከዚህ ሰዓት ጀምሮ በዛ በረፈደባችሁ በዛ ጉዳይ ላይ የእግዚአብሔርን ክብር ታያላችሁ። ኢትስ ደን ኢን ጂሰስ ማይቲ ኔም። ተፈጸመ።